ሩታዬ በጣም ይቅርታ በዚህ አጋጣሚ በጣም እንትን እያልኳት ነበረ፣ በጣም እየተናገርኩ ነበረ፣ እናደድባት ነበረ። ለካች ልጅ ሀቅ አላት ማለት ነው። ሀቅ አላት በእውነት በጣም ይቅርታ። ሰላም ሰላም፣ ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። እንዴት ናችሁልኝ? አላችሁ አይን ያለው እግዚአብሔር የተመሰገነ ይሁን። እናንተ እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። አዎ ኮመንት ላይ ብዙ ልጆች አይቻለሁ፣ አይዞሽን፣ አይዞ እኛም አለን ከጎንሽ እያላችሁኝ ነበረ። በጣም አመሰግናለሁ እህቶቼ፣ ክበሩልኝ። እናንተም በያላችሁበት ፈጣሪ ጠብቃችሁ፣ ቤተሰቦቻችሁ ፈጣሪ ጠብቅላችሁ። የምትኖሩላት ኖራለሁ ብላችሁ እንትን የምትሉለት ለእናት ነው፣ ትኖሩላችሁ እናታችሁ እላችኋለሁ። ፈጣሪ ይጠብቅላችሁ። መኖርም ያለባችሁ ለእናታችሁ ነው እላችኋለሁ። ምንም ነገር ይመጣል፣ ፍቅረኛ ብትሉ በቃ የትኛውም ነገር ይመጣል። እንደ እናት ቢሆን ነገር ምንም ነገር የለም እና እናታችሁ ፈጣሪ ይጠብቅላችሁ ነው የምላችሁ። እግዚአብሔር ከእናንተ ጋር ይሁን ነው የምለው። እና ሰሞኑ የተፈጠረ ጉድ ነው። በዚህ አጋጣሚ እኔ መዛ አካባቢ ቡታጀራ ልጅ ነኝ። ወደኋላ አገኛቸው ብዬ አስባለሁ። እስቲ ካፈመሳችሁ እኔ ላገኛቸው እችላለሁ፣ ይዤላችሁ ልመጣ እችላለሁ። እኔ ካገኘኋቸው እናንተም እንትን ካወቃችሁኝ እናንተም እንትን ላስተዋውቃችሁ እችላለሁ ማለት ነው። ኢትዮባቸው የሆነ ነገር ካረጉበት ስንት ሚሊዮን የሚታይላቸው፣ እኛ ለምንድን ነው ሰው ማያ የለን? ቪዲዮአችን ለምን አታዩልንም? እኛ እኮ ነን የዚህ ያደረስናቸው፣ ያጠገብናቸው እኮ እኛ ነን። ለምን አይጨማለቁብን? ማርያምን ይሄ አብርሽ የሚባለው ጭራሽ ወጥ እኮ እርግጥ ነው ያደረገው። በጣም ነው የሚያስጠላኝ። እንዴ አስጠላኝ። አሁንስ ከነ ከንፈሩ ምን ያክላል? በሱም ብሶ ገና ይማግጥባታል ከሌላ ሴት ጋር። ማርያምን ከሱም ብሶ እቺ ልጅ ለካ ሀቅ አላት። ማርያምን ሀቅ አላት ሩታ፣ በጣም ሀቅ አላት። እኔ እንጃ ብቻ ፍትህ ለሩታ ነው የምለው። አሁንም ቢሆን በቃ ሩታ ወደድኳትም አሳዘነችኝም። ምክንያቱም እዚህ ጋር ገብቷቸዋላ መጀመሪያ ከኬርሚላ ጋር እንደዚህ እንትን እያለ ከሱ ጋር ጨጓሯን ጨርሶ ተው እያላችሁ እምቢ አላትና አሁን ደግሞ መልሶ እንዴ! ስንት ሴት ነው የሚያፈቅረው ይሄ ሰውዬ? ስንት ነው የሚያፈቅረው? አሁን ግራ ያገባኝ ነገር እሱ ነው። ስንት ሴት ነው የሚያፈቅረው? አይበቃውም ወይ እንዴ? እቺ ልጅ ማን አላት? ታሳዝናለች። ማርያምን በጣም ነው ያሳዘነችኝ። አሁንስ አሳዘነችኝ። ሐራም ይሁንበት እንዴ! ሲያስጠላ ኮተታም። በሱም ብሶ ገና ይማግጥባታል። በእውነት በጣም ነው የምትጸዳበት። በጣም ቆንጅዬ የሆነ የምታሳሳል እንትን አላቻ፣ ታሳሳለች። በጣም ቆንጅዬ ናት። ማርያምን ማናቸውም አይወዳደሯትም። ማናቸውም እንዴ! አሁን ደግሞ ከፍቅር ጋር ጭራሽ ምን ይሁን ተብሎ ከፍቅር ጋር መኪና ውስጥ ሲሳሳሙ ተያዙላቸዋለሁ። እና በጣም ከባድ ነው ይሄ፣ ከባድ እንትን ነው። አሁን እቺ ልጅ እሺ ምንድን ነው የሚሻላት? አሁን ልጁ በቃ ትስጠንና ምን እናደርጋለን? እኛ እናሳድጋለን ማለት ነው። የቡታጀራ ሕዝብ መቼን ተሰድበዋል። እሱ አማራ ናት መሰለኝ፣ አማራ ናት ነው ያሉ፣ የአማራ ልጅ ናት። እና መቼም አሰድቦናል። ይሄ የሆነ ኮተታም የሆነ ሰው ልጅ አንዴ ከዚህ አንዴ ከዛ እንትን እያለ ወይ አንዱን አፍቅሮ ቁጭ አይል። ኧረ በስመ አብ ወልድ! ጭራሽ በመኪና ውስጥ መሳሳብ ከባድ ነው፣ ከባድ ነው። በጣም ነው የሚያሳዝነው። ማርያምን በጣም ነው የሚያሳዝነው። እና እኔ እንጃ ብቻ አሁን ፍቅር ደግሞ እሷ ራሱ ልጅ አላት እኮ። ልጇ ለምንድን ነው በስርዓት ማታሳድገው? አሁን እኮ እኛ ላይክና ሰብስክራይብ እናደርጋለን እኮ፣ ግዴታ ሚዲያው ማራወጥ ፈልገው ነው እንጂ እኛ ራሱ እንበቃት ነበረ፣ እያረግናት ነበረ። እስካሁንም ራሱ እያበረታታናት ነበረ። እቺ ፍቅር የምትባለዋ ኮተታ መጀመሪያ ትተዋት ሄዶ እንዴት እሱ እሺ ብላ ማግባት አልነበረባትም። ከሱ ጋር ፍቅር መጀመር አልነበረባትም። ከመጀመሪያም ጀምሮ ማለት ነው። መጀመሪያ እኮ በጣም ነበረ የሚዋደዱት ከእንትና ከፍቅርና ከአብርሽ ማለት ነው። በጣም ነበረ የሚዋደዱት። ከዛ ምንድን ነው ያደረገው? እንደዛው ማገጠባት ከእንትና ጋር ሆነ፣ ከሩታ ጋር ሆነ። ሩታ ደግሞ አሁን ደግሞ ያው ትተዋት። ኧረ በመድኃኒዓለም፣ ኧረ በመድኃኒዓለም፣ ኧረ ቡታጀራ ዩቲዩበሮች አደብ ግዙ፣ ማርያምን አደብ ግዙ። ኧረ በስላሴ ስም
እነዚህ ልጆች ሰው እኔ ታያላችሁ፣ ትንሽ ከቆዩ ከሰው ገድለው ካልመጡብን ታያላችሁ። በተለይ ይሄ አብርሽ የሚባል አጋሳስ በስላሴ አጋሳስ በቃ እኔ እንዴት እንዳስጠላኝ ማርያምን አስጠላኝ። አሁንስ ኮተታ ጭራሽ ብሎ ከፍቅር ጋር ድጋሚ መሳሳም መኪና ውስጥ ምን የሚሉት ነው? ይሄ እኮ በጣም ከባድ ነው። አንደኛ ምንድን ነው የሚያስቀምጡ ለልጆቻቸው? ምንድን ነው የሚሰጡ? ምን አይነት ታሪክ ነው የሚያሳዩት ለልጆቻቸው? እኔ ያንን ነው አሁን የፈራሁኝ ያለውኝ ለልጆቻቸው። ይሄ የኔ ታሪክ ነው ብለው ነው የሚነግሩት። መቼም ማያታቸው አይቀርም። ሁለቱም ልጆች አላቸዋ። ከስንት ሴት ነው አንዴ ከጽጌ ጋር ይሰራ እንትን አለ፣ ፍቅር ተፋቀሩ። አሁን አብርሽ እኮ ከስንት ሴት ጋር ነው እንትን የሚለው እንትን አትልን። ግን እኔ ምላችሁ አሁን ይሄ የእውነት ከሆነ ማለት ነው አያናድዳትም? እንዴት ከሌላ ሴት ጋር ተቃቅፎ እንደዚህ እንትን ብለው አሁን ይሄ ስራ ነው እንኳን ቢባል እንዴት ነው ባላችሁ አንድ ላይ ተኛችሁ ባላችሁ ከሌላ ሴት ጋር እንትን አሻሸሜ ገዳይሜ ብሎላችሁ መጥቶ አስባችሁታል? ከዛ በኋላ ከሷ ጋር እንዴት ነው? እኔ እናንተ ትቸዋለሁ ማርያም። እንዴት ነው እንዴት ተደርጎ እስቲ ንገሩኝ፣ እንዴት ተደርጎ? ኧረ በኢየሱስ ከዛ አሁን ከሷም ጋር ከፍቅርን ጋር አሁን ከፍቅር ጋር ተሳስመዋል። ኦልሬዲ ታይተዋል። በቃ ተሳስመዋል። አሁን ፍቅር አሁን እውነትም ሊያገባት ነው። እሷ ምን ሆና ነው? አብዳለች ወይስ ምንድነው ችግርዋ? ወይስ ሚዲያ ለማራወጥ ፈልገው ነው? እንዴት ሆኖ ነው አሁን? እንዴት አስበው ነው? እኔ እንጃ ብቻ በጣም ከባድ ነው። ማርያም እንዴት ከባድ ነው። አሁን እሷ ማለት ነው ሩታ፣ እኔ በጣም ነው አሳዘነችኝ። እስቲ ባል ነው ብላ ልታገባው ነው። እንዴት ነው አሁንስ አንሶላስ አንድ ላይ የሚለብሱት? ከሌላ ሴት ጋር ተቃቅፎ ምን ብሎ ይመጣላታል? እቺ ልጅ በጣም ነው የምታሳዝነው። ከዛ በኋላ መልሰው እግዚኦ ማራና ክርስቶስ፣ እግዚኦ። የቡታጀራ ዩቲዩበሮች ኧረ ረጋ በሉ፣ ኧረ ተረጋጎ። የቡታጀራ ህዝብ አታሰድቡ በየተራችሁ። አሁን በቃ ተበልቶበታል እኮ ይሄ ፍራንክ የሚባል ነገር ተበልቶበታል። ለምን ከልጅህ ጋር መጥተህ ከሚስትህ ጋር መጥተህ አሁን ብዙ ልጆች አሉ ደስ የሚሉት ማለት ነው። ማርያምን ብዙ የሚያስቀኑ በቃ እኔም እንደዚህ ሆኜ ብኖር እንደዚህ ብሰራ ብላችሁ የሚያስቀኑ ልጆች በጣም አሉ። የቡታጀራ ልጆች ራሱ አሁን እነ ለምለም በቃ እንትን ያላቸው እነ ለምለም እነ ፋሲካ በቃ እንትናቸው ይዘው ነው ባህላቸው ይዘው ይሄ የተበላሸ የተመጨላለቀ የሴት ፀጉር እየተደባበሱ ራሳቸው እየተደባበሱ ከዛ በኋላ እንዴት ነው ባሌ ነው ብለሽ ምታኖሪው? ሩታ ነው የምለው አሁን ሩታ እንዴት ይሄ ልጅ ባሌ ነው ብለሽ ምታኖሪው እንዴት ነው? እኔ እኮ ግራ የሚገባኝ ያንን ነው። እንዴት ተደርጎ አሁን እንደዚህ ከሴት ጋር ውሎ ከዛ ማታ ቤትሽ አስገብታችሁ አንድ ላይ ምግብ በልታችሁ ምናምን እውነት እኔ በጣም ከባድ ነው። ማርያምን ከባድ ነው። እኔ እንጃ ብቻ በጣም ነው የምታናድዱት፣ በጣም ነው የምታበሽቁት። የቡታጀራ ዩቲዩበሮች ታበሽቃላችሁ። ይሄ የእናንተ ሰፈር ልጆች ሲሉኝ እኔ ሽእቅ ነው የሚለኝ ሽእቅ። ይሄ አሁን ያንቺ እውነት የዚህ አሉ ከኔ ጋር የሚሰሩ ማለት ነው። ይሄ የአብርሽ የሚባለው ያንቺ ሰፈር ልጅ ስንት ፍቅረኛ ነው የሚይዘው ሲያስጠላ ምናምን ሲሉኝ ይሄ ድራሹ እንደዚህ ይጥፋ ሲሉ በጣም ነው የሚያማችሁ። ጉራጌ ነው ወይስ ምንድን ነው ይላሉ። እና የዛኔ እናንተ ይሰማችኋል፣ ገብቷችኋላ። እናንተ ብኛ አሁን የቡታጀራ ልጆች በእንትን ሁኑ ብትባሉ ምን ትላላችሁ? አሁን እንደዚህ ሲሉ እንደዚህ ሲያወሯችሁ የሌላ ሀገር ዜጋዎች የሌላ ሀገር አካባቢ ልጆች ይጠይቁኛል። ይሄና አብርሽ የቡታጀራ ልጅ ነኝ ስላቸው እነዛ የተጨማለቁት ሀገር ልጅ ነሽ እንዴ?
እንደዛ ነው የሚሉ የተጨማላለቁት ሀገር ልጅ ነሽ እንዴ? እናንተ እኮ ናችሁ የምታሰድቡን። ታሰድቡናላችሁ። ተሰደቡ። ምድረ ባለጌ ጭራሽ ብላችሁ በመኪና ውስጥ መገላጨጭ። ጭራሽ የቡታጀራ ህዝብ ታሰድባላችሁ። ሌላ ነገር አትሰሩ። ስንት የሚሰራ ነገር እውቀቱ አላችሁ። ትንሽ ነገር እንትን ብትሉ ይታይላችኋል። እግዚአብሔር ይመስገን። ምንድን ነው ምን ልሆን ብላችሁ ነው እንደዚህ የምታረጉት? ምን ለመሆን ነው? አረ ፈጣሪ ልቦና ይስጣችሁ። እኔ እንጃ ብቻ ይሄ ኢትዮ ከምን እንደመጣላችሁ አላውቅም። እርግጥ ነው እንትን ህይወታችሁ ቀይራችሁበታል። ህይወታችሁ ቀይራችኋል፣ ግን ያስጠላል። በጣም ነው የሚያስጠላው። ተረጋጉ። በጣም በዛ። አሁንስ አረ በስላሴ ስም እና ወንዶቼ ስለተከታተላችሁኝ በጣም አመሰግናለሁ። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። አመሰግናለሁ የኔ ምርጦች። አሁንም ድጋፋችሁ ያስፈልገኛል። ሰብስክራይብ አድርጉኝ እስቲ። የጠገበ ብቻ አታርጉ ሰብስክራይብ። እነሱ አሁን እንደዚህ ራቆታቸው ልብስ ለብሰው ምናምን ስለመጡ እኮ ነው ሰብስክራይብ የምታረጓቸው። እኛ ለምን ሰብስክራይብ አታረጉንም? አርጉኝ ሰብስክራይብ። ስሞትላችሁ